አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ነው? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ያው እንግዲህ ኢድን ሰግደን ከኢድ መልስ ነው። ከዛ ኢድን ሰግጄ ያው እንግዲህ እኔ ያለሁባት ሀገር የትውልድ መንደሬ እና እንደዚህ እንደምታዩት ያው እንግዲህ ባህር ዛፎች የሞሉበት ውብ እና ደስ የሚሉ ቆንጆ አየር ያለው ነው። ኢድን ሰግጄ ጨርሼ ወደ ዘመዶቼን እስኪ ቆይ ማን ይጠየቅ የፋዘር ያክስቱ ልጆች አሉ። አሁንም የፋዘር ያጎቱ ልጆች አሉ። አሁንም ደግሞ ጎረቤት አሉ፣ አብሮ አደጋሉ። ህፃናቶች ጋር ትንሽ አብሬ ተጫውቼ ህፃናቶችን ዘይሬ አንዳንዴ ቪዲዮ ያልቀረጽኩኝ ያው አንዳንድ ሰዎች ልጆቻቸው ፎቶ እንዲነሱ ስለማይፈልጉ ለዛ ነው። እና ያንን ጨራርሼ ማለት ነው ከነሱ ጋር ትንሽ እያለ አይደለ በቃ ያው አክስታችን ስለመባል ትንሽ እየስጦታ ሰጣጥቼ ምናምን ወደ ቤት እየተመለስኩ ነው። ባረከላሁ ፊኩም ይታያል ባህር ዛፉ። እና ይሄ የምታዩት የኛ ባህር ዛፍ ነው። ጭፍንፉን ያለ ነው። ይሄ ደግሞ ያው ጎረቤት ነው። እና እንደምታዩት ባረከላሁ ፊኩም ደክሞኛል ሽቅብ ስወጣ ማለት ነው። እና የዘንድሮ ኢድ ግን ለየት የሚያደርገው ነገር ደስተኛ መሆን ወይ ነው። ኑሮኝ ምናምን አይደለም። አልሐምዱሊላህ። ግን ለምን ነው ቪዲዮን ላይክ ሼር ማታረጉልኝ? የምር እስኪ ላይክ ሼር አድርጉታ። ያ ይሄ ደግሞ የኛ ጓሮ ነው። እኔ ነው ማን ነው ብዬ ማዘሬ ነች። ኧረ ምን አደረግ ነው ከተማመድ ማዘር እያናገረችኝ ነው። የተጅ ነው እና እንደምታዩት እንግዲህ ኢንሻአላህ ወዶስዬ ማዘርን እያናገርኩ ነበረ። ያው እንግዲህ አንዱ እንዴት ነው ሙስጠፋ? እና እንግዲህ ያው እንግዲህ ከኢድ መልስ ወደ ቤት እየሄድኩ ነው። አዝን ማነው የሙስጠፋ ጓደኛ ኢድን ሙባረክ። ወይኔ ወለይኩም እና አለው ወይ ደው ማንሰጥ ወደው ነው ኮት ደግሞ ሞገስ ነው ነው እንዴ አይደለ? ሰላም ነው ማነው እንዴ ነው? እና እንደምታዩት እንግዲህ ወዶሲ ያው ኢንሻአላህ ወደ ቤት መጥቻለሁ። ታያችኋል። አሁን አዝመራ አልቋል። አዝመራ ጨርሰናል። ያው ዛሬ ኢድ አይደለ? ጊዜው የመዝናናት ሰዓት ስለሆነ ያው እንግዲህ በነገራችን ላይ ያው ይሄ ጓሯችን ስለሆነ የሚያስፈራ ነገር ስለሌለው እና ይሄን ይመስላል እንግዲህ ባለፈው አውድማችን ስንለቀለቅበት የነበረው ያው እንግዲህ አሁን ዝናብ እየጣለ ነው። አውድማው አልቋል። በነገራችን ላይ የጎጃም ምድር ያው ባህር ዛፍ የሞላበት ናት። ደስ የምትል ግራሮች፣ አዝመራዎች ምናምን አታክልቶች ደስ ይላሉ። ወደ ጥለው ለሁም ብዬ ነው። ባረከላሁ ፊኩም እና ቪዲዮ ላይክ ሼር አድርጉልኝ ውዶችዬ። ኢድኩም ሙባረክ ኩሉ ዓም ወአንቱም ቢል ኸይር ተቀበለላህ ሚና ወሚንኩም ሳሊሐል አዕማል። ያው እምላችሁ ምንድነው አላህ ሱብሓነሁ ወተዓላ ኢዱን ወደፊት በከርሞ የምንደርስ የሰላም የደስታ
የፍቅር አላህ ሀገራችንን ሰላም አላህ ያድርግልን። አላህ ሱብሓነሁ ወተዓላ ይጠብቃችሁ። በያለንበት አላህ ሰላም ያርገን። ኑሯችን በኢባዳ አላህ ያድርግልን። ህይወታችን አላህ ይባርክልን። ባረከላሁ ፊኩም። እስኪ ልቀመጥ። በነገራችን ላይ እንደዚህ ስንትን ስል ውዶች ሩቅ ቦታ ሄድኩ እንዳይመስላችሁ። ያው የኛ ስፋት ስላለው ጓሮ ያው ጭዱ ደከመኝ የምር። ያው አጋጣሚ ስመጣ ማለት ነው ወንድሜ የሆነ ጓደኛው ጋር ስለመጣ እነሱ የሚፈልጉትን ነገር ያው ያድርጉ ብዬ ነው ማለት ነው። ለምሳሌ ያው እኔ ታላቅ እህታቸው በሆንም ትንሽ አይናፋር ነገር ናቸው። ለዛ ነው ትንሽ ወደዚህ ልምጣላቸው ያልኩኝ ማለት ነው። ባረከላሁ ፊኩም። በድጋሜ ለመላው እስልምና እምነት ተከታይ ኢድኩም ሙባረክ። ተቀበለ አላህ ሚና ወሚንኩም ሷሊሃል አመል ኢንሻአላህ። ኩሉ አም ወአንቱም ቢልኸይር። ቪዲዮ ላይክ ሼር አድርጉት። ረመዳን እንዴት ነበር? ኢንሻአላህ አላህ ዱዓችን ይቀበለን፣ ሙስተጃብ ያድርግልን። አላህ ይጠብቀን። ሀገራችንን ሰላም አላህ ያድርጋት። ባረከላሁ ፊኩም። ኢንሻአላህ ውዴቶች ስደት ሁሌም አለ። ብዙ ሰው ስደትን እንደ አማራጭ አድርጎታል። ግን ጥሩ ነው ብዬ ባላስብም ባረከላሁ ፊኩም። የወጣችሁበት አላማ ሊኖራችሁ ይገባል። ቤተሰብን የምታስደስቱት ወንድሞች አላህ ሱብሓነሁ ወተዓላ በዱንያም ባሄራም ያስደስታችሁ። በሰላም ሀገራችሁ የምትገቡ አላህ ያርጋችሁ። በነገራችን ላይ እንደዚህ እንደምታዩኝ አምሮብኛል። ማሻአላህ ያው እንግዲህ ማሻአላህ በሉ። ኢንሻአላህ ቢኢዝኒ ረቢል ዓለሚን ሞልቶኝ ወይም ደግሞ ደልቶኝ እየተዝናናሁ ፎቅና ምድር ቤት ሰርቼ ምናምን አይደለም የምታዩት። እንግዲህ ግን አልሐምዱሊላህ ባለኝ ደስተኛ ነኝ። አልሐምዱሊላህ በቃ በቂ ነው ይሄ ነገር እና ባረከላሁ ፊኩም። ይሄን ይመስላል ውዶች፣ የውድ ሀገሬ ልጆች። ቪዲዮ ላይክ ሼር አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ።